الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه أجمعين أما بعد يا قرآن تنتنا ويمتجن تمتكتاتاج السلام عليكم ورحمة الله وبركاته كفلها مستدقمو زاري سورة الشرح إنه من مامارو أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألم نشرح لك صدرك የሚለው ላይ ያለን ትንታኔ ዓለም ከሚመሳኪና ቀጥሎ ኑን ስለመጣ ኑን በሚመሳኪና ህግ የኢዝሃር ፊደል ስለሆነ ኑን ሳኪናውን ግልጽ አድርገን እናነባለን። ራ ፈትሃውን ስለመጣ ወፍረን እናነባለን። ለከ የሚለው የለውም። صدرك صاد ከሚወፈሩ ፊደሎች አንዱ ስለሆነ ወፍረን እናነባለን። ዳል በቃል መካከል ስኩን ሆኖ ስለመጣ ቀለቀለተ ሱራ የተወሰነ አጉልት እናነባለን። ራ ፈትሃውን ስለመጣ ወፍረን እናነባለን። ካፉ ያው ስኩን ነው ሌላ የለው። ووضعنا ضاد ከሚወፈሩ ፊደሎች አንዱ ስለሆነ ወፍረን እናነባለን። ና ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ሐረካ እንስባለን። አንከ ከኑነ ሳኪና ቀጥሎ ካፍ ስለመጣ ካፍ የኢኽፋ ፊደል ስለሆነ ኑነ ሳኪናውን ደብቀን እናነባለን። ዊዝራክ ራ ፈታውን ስለመጣ አወፍረን እናነባዋለን። الذي ككسر قتلو يايسكم متو مدهونا قتلو حمز متو طبيعينته تغيرو ودا فرعي قبطال فرعي مالت تجمعي كطبيعي وجه الله مالتنا الذي بهولت قال لك كمسابع في القتلو حمز سلامتا مد الجائز المنفصل ارات وامام مستيكل نسبوالا انقضى كانوا ساكنه قتلو قاف سلامتا قاف የኢኽፋ ፊደል ስለሆነ ኑን ሳኪናውን ደብቀን እናነባለን። ቃፍ ከሚወፈር ፊደል አንዱ ስለሆነ ወፍረን እናነባለን። ضاد ከሚወፈር ፊደል አንዱ ስለሆነ ወፍረን እናነባለን። ض ከሚወፈር ፊደል አንዱ ስለሆነ እናወፍራለን። ሶስቱም የሚወፈሩ ፊደሎች ናቸው። ራ ፈትሃውን ስለመጣ እናወፍረዋለን። ورفعنا لك ذكرك ራ ፈትሃውን ስለመጣ አወፍረን እናነባዋለን። نا كفتها قطل الف سلامتا مد الطبيعي ሁለት ሐረካ እንስባለን። ذكرك رافته سلامتا እናወፍረዋለን። فإن مع العسر يسرا نون شدهون سلامتا غنا ሁለት ሐረካ ባፍንጫችን እንቆይበታለን። مع ما እንዳትሉ مع العسر ያለው ላይ كلام አልቀጥሎ አይን ስለመጣ አይን የቀምርያ ፊደል ስለሆነ ላመልአሉን ግልጽ አድርገን እናነባዋለን። ራ ከስር ሆኖ ስለመጣ አቅጥነን እናነባዋለን። አሁን ራ ፈትሃ ሆኖ ስለመጣ አወፍረን እናነባለን። መጨረሻ ቃል ላይ ሁለት ፈትሃዎች ስለመጡ መደል ዒወድ ሁለት ሐረካ እንስባለን። መደል በደል ሐምዝ ወደ አሊፍ ስትቀየር ነው። መደል ዒወድ ኑን ሳኪና ወይም ተንዊን ወደ አሊፍ ስትቀየር ነው። ሁለቱም የተቀየሩ ናቸው። ግን በደል ብለን ምልክት የሰጣናት ለሐምዝ ነው። ሐምዝ ስትቀየር ወደ አሊፍ፣ ተንዊን ወደ አሊፍ ሲቀየር ደግሞ ዒወድ እንለዋለን ማለት ነው። ያ ወድቆ ልውጫ መጣለት እንደማለት ነው። ኢነ መዐል ዑስሪ ዩስራ ኑን ሸዳውን ስለመጣ ጉና ሁለት ሐረካ ባፍንጫችን እንቆይበታለን። መዐል ከላም አልቀጥሎ አይን ስለመጣ አይን የቀመርያ ፊደል ስለሆነ ላመልአሉን ግልጽ አድርገን እናነባዋለን። ራ ከስር ሆኖ ስለመጣ አቅጥነን እናነባዋለን። ይስራ ራ ፈትሃውን ስለመጣ ወፍረን እናነባለን። መጨረሻ ቃል ላይ ሁለት ፈትሃ ስለመጣ መደል ዒወድ ሁለት ሐረካ እንስባለን። ይሄ ተንዊን እና ይሄንኛው ተንዊን ሁለታቸውም አንድ አይነት ናቸው ፊደላቸውም ሁላቸውም። ነገር ግን ይሄ እኩል ነው የተቆረጡት። ይሄንኛው ተቀዳድመዋል ጫፍና ጫፎቹ። ምክንያቱም ቀጥለን ካነበብን የኢኽፋ ፊደል አለ። ያንን ቀጥለን ካነበብነው የኢዝሃር ፊደል አለና ነው። ለጥቆማ ነው። فإذا فرغت إذا كفتها ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ሐረካ እንስባለን። ራ ፈትሃውን ስለመጣ አወፍረን እናነባለን። ገይን ከሚወፈሩ ፊደል አንዱ ስለሆነ እናወፍረዋለን። የቀልቀላ ፊደል አይደለም ግን ከሚወፈሩ ፊደሎች ነው። ፈንሶብ ከኑን ሳኪና ቀጥሎ ሷድ ስለመጣ ሷድ የኢኽፋ ፊደል ስለሆነ ኑን ሳኪናውን ደብቀን እናነባዋለን። እቺ ወደ ላይ የቆመችውና ፋ ጋር የተያያዘችው
አሊፏ አትነበብም ትወድቃለች አሊፈል ወስል ነች አንصب صاد ከሚወፈር ፊደል አንዱ ስለሆነ አፍረና ነባለን በቃል መጨረሻ ላይ ስኩኑን ስለመጣ ቀልቀለተል ኩብራ ጉልተና ነባለን ወኢላ ከፈታ ቀጥሎ አሊፍ ስለመጣ መደ ጠቢዒ ሁለት ተረካህን ስባለን ራ ፈታውን ስለመጣ አፍረና ነባለን ፈርገብ ራ ስኩን ሆኖ ከበስተፊቱ ስኩን ከዚያ በፊት ፈትሐ ስላለ አፍረና ነባለን ወይም ራ ስኩን ሆኖ ቀጥሎት حرف الاستعلاء سلامتا أوفرنا نبالنا فرغب بمجرى شاكال لاي بأسكنون سلامتا كالكالة الكبرى أقولتنا نبالنا زيغا حركاون يمان نايو أيايزن كقرام ودفيت بسم الله قايد دامرال إدغام المتماثلين هنا اللمالتنو بسم الله لا شداتها الله تزيغا اللي لن يولا يدقمو تاتشين يولا زيغا يلوم لأنه يعنن أيايزن أليس الله بأحكم الحاكمين بسم الله بنن مدمر نجر يلو زين يوجاجن فرغب بسم الله الرحمن الرحيم سلام منل شداس كمت لنا بسم الله ولا يلزهنه إذا رتمت ذهبك وصلى الله وسلم على نبينا محمد وآله وصحبه أجمعين والسلام عليكم ورحمة الله وبركاته